አስደናቂ ስለሆነ ተክል ልንገራችሁ። መፍትሄ አልባ ናቸው የተባሉ ችግሮችን ሳይቀር በመፍታት ያው የሚታወቅ ነው። ይሄ ተክል ብዙ ጊዜ ታውቁታላችሁ። አሽክት ነው፣ አሽከት ወይም አሽክት ነው የምንለው። እንግዲህ መፍትሄ አልባ ከምንላቸው ችግሮች አንዱ ኸርፐስ ነው። ኸርፐስ ጉሮሮ ላይ፣ አፍ ላይ እንዲሁም የማህፀን ጫፍ ላይ በመውጣት የተለያዩ የሰውነት የውስጥ እንዲሁም ውስጣዊ የሰውነት ክፍሎቻችን ላይ በመውጣት ከፍተኛ ጉዳትና ችግር ይዞ የሚመጣ ችግር ነው ኸርፐስ። ይሄ ተክል ግን እሱን በማከም ረገድ ሁነኛ አፋጣኝ ምላሽ ነው የሚሰጠው። እንዲሁም ደግሞ ህፃናት ላይ የሚወጣ የጉሮሮ ቶንሲል ካለ ወዲያውኑ ይፈታል። የትኛውም አይነት ኢንፌክሽን ቫይራልም ሊሆን ይችላል፣ የባክቴሪያ ኢንፌክሽንም ሲያጋጥማችሁ ተግባራዊ ብታደርጉት በሚሰጠው አፋጣኝ ምላሽ በጣም ነው የምትደሰቱበት። እንግዲህ ስለዚህ ተክል እናቶቻችን ቀድመው የተረዱ ነው የሚመስለኝ እንደኔ። ይህንን ተክል እንግዲህ ድንች በሚበስልበት ሰዓት፣ ድንች በሚያበስሉ ሰዓት ሲቀቀል ድንቹ ከላይ ገንቦውን ካልሆነ ደግሞ የብረት ድስቱን ይሸፍኑበት ነበር እንፋሎት እንዳይወጣ። እንደሚመስለኝ ከሆነ በሚቀቀል ሰዓት ይሄ ከድንቹ ጋር በሚፈጥረው ውህድ የተለያዩ ነገሮችን የተለያዩ ጥቅሞችን ለማግኘት ብቻ ያው አላወቁም፣ አልሰለጠኑም ስንል እነሱ ግን ውጤቱን ያውቁት ስለነበረ ይጠቀሙበት ነበርና በጣም አስደናቂ ተክል ነው። አሽክት በደንብ አድርጋችሁ ተመልከቱት። ሌላው የትኛውም አካላችሁ ላይ ቁስለት ሲያጋጥም ተግባራዊ ስታደርጉት መፍትሄ ይሰጣል። አጠቃቀም እንግዲህ አጠቃቀም በእርጥቡም ሊሆን ይችላል፣ በደረቁም የተሰበስቡና አድርቃችሁ በፓውደር መልኩ አዘጋጅታችሁ ወይም እንደ ሻይ ቅጠል ታደርጉትና እያፈላችሁ መጠጣት ነው። አንድ የሻይ ብርጭቆ በቀን የሚወሰድ። አሁን ኸርፐስ ብዙ ጊዜ ከንፈራችሁ ላይ ውስጥ ይሄ ጉረሯችሁ አፋችሁ ላይ ይወጣል አይደል? ይቆስላል እና በሻይ መልኩ ብታዘወትሩት፣ ካለዛ ፓውደሩን ማጠቢያ በፓውደር መልኩ ያዘጋጃችሁትን ፓውደር በአፋችሁ ትይዙትና በውሃ እየተጉመጠመጣችሁ ብትተፉት አፋጣኝ ምላሽ ይሰጣችኋል። እንደተለመደው እኔ ዮሐንስ ሽፈራው የገበሬው ልጅ ነኝና እንግዲህ በግራይን የሚያዩ ምቀኞችም ስለማይጠፉ ይችንም መልእክት ለሌላው እንድትደርስ ሸር አድርጓት። እስከተነፈስኩ ድረስ ያወቅኩትን ነገር ላጋራችሁ ቃል እስካለኝ አለው። ሰላም።